በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። የልብ ድንዳኔ የእውቀት ማነስ አይደለም። የገባን እውነት ነገር አለ፣ የተረዳነው የቀመስነው ነገር አለ። ለዛ ለቀመስነው ለገባን እውነት ተገቢውን ምላሽ መስጠት ሲከብደን የእግዚአብሔር ቃል ለገባን እውነት ላላወቅነው አይደለም፣ ለገባን ለተረዳነው ለዛ እውነት ተገቢውን ምላሽ መስጠት ሲከብደን ነው። ክርስትናን በእምነት እንጀምራለን፣ ምን ፈጽመው ግን በትዕግስት ነው። በርትተን የተስፋውን ቃል ለመውረስ ትዕግስት መሰረታዊ ጉዳይ ነው። የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃል። ምን ይላል? አብርሃምን በትዕግስት ከጠበቀ በኋላ የተስፋውን ቃል አገኘ። በምን ከጠበቀ? በትዕግስት ነው። ኢቭን ጌታ ኢየሱስ ክርስቶስ መዳናችንን በትዕግስት ነው የፈጸመው በመስቀል ላይ። እንደዚሁም ደግሞ ሐዋርያት ራሱ ወንጌልን እየተናገሩ በትዕግስት ነው ድል እያደረጉ ሲኖሩ ነው። የምንመለከተው እግዚአብሔር ታላቅ ነው። እግዚአብሔር ሁሉን ቻይ ነው። የእግዚአብሔር ተስፋ እውነተኛ ነው። ግን ኢትስናት አውቶማቲካሊ የሚሆን ነገር አይደለም። የተስፋውን ቃል በመስማት ወይም ደግሞ በመቀበልና የተስፋውን ቃል በመውረስ መካከል ልዩነት አለ። የእምነት አባቶች ያስተማሩን እምነታቸውን በትዕግስት ሲያጸኑ ነው። ጌታ ኢየሱስ ክርስቶስም በዛው ልክ ነው፣ በዛው መንገድ ነው። እኛስ ዛሬ ለትዕግስት ስፍራ እየሰጠን ነው ወይ? ታገስ፣ በቅድስና በመቆም መታገስ፣ እግዚአብሔርን በመፍራት በመቆም መታገስ። የእግዚአብሔር ሐሳብ የእግዚአብሔር ምክር ይበልጣል በማለት መታገስ። የተስፋውን ቃል ለመውረስ በትዕግስት እንጸናለን። ሰላም ቅዱሳን እንዴት ናችሁ? የጌታ ጸጋና ምሕረት ከሁላችሁ ጋር ይሁን። ዛሬም የእግዚአብሔርን ቃል እንካፈላለን። የምንካፈለው የመጽሐፍ ቅዱስ ክፍል የሚገኘው ዕብራውያን ምዕራፍ 6 ቁጥር 12 ላይ ያለውን ሐሳብ በማንሳት እንነጋገራለን ማለት ነው። ክፍሉን በጌታ በኢየሱስ ስም አነባለሁ። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል ዕብራውያን ምዕራፍ 6 ቁጥር 12 ላይ እና እዚህ ጋር ዛሬ የምንነጋገረው በጣም ስለ ትዕግስት አስፈላጊነት፣ ስለ እምነት አስፈላጊነት እንመለከታለን፣ እንነጋገራለን። ሞስትሊ ስለ ትዕግስት ማለት ነውና እንደሚታወቀው የዕብራውያን መልእክት በጣም እያፈገፈጉ ያሉ ወደኋላ እየተመለሱ ላሉ ቅዱሳን የተጻፈ መልእክት ነው። ለማስጠንቀቅም ለማሳሰብም የተጻፈ ነውና ልባቸው እየደነደነ ላሉ ክርስቲያኖች፣ አይሁድ ክርስቲያኖች የተጻፈ ነው እና እዚህ ክፍል ላይ ከላይ ከፍ ያለ ትንሽ ጠንከር ያለ ማስጠንቀቂያ ከተናገረ በኋላ እንደዚሁም ደግሞ እግዚአብሔር አመፀኛ እንዳልሆነ የሰሩትን ስራ ስለ ስሙ ያሳዩትን መልካም ነገር ቅንነት እግዚአብሔር እንደማይረሳና ያንን እንደሚከፍል ከተናገረ በኋላ እስከ መጨረሻው መጽናት እንዳለባቸውም ለማሳሰብ ጭምር የመጣ ነው። በእምነትና በትዕግስት የተስፋውን ቃል ለመውረስ እንድትበረቱ እያለ የሚናገረው የተስፋውን ቃል እግዚአብሔር የተናገራቸውን ያንን የተስፋውን ቃል ለመውረስ የግድ እምነትና ትዕግስት በጣም መሰረታዊ ጉዳይ እንደሆነ ይናገራል። ልባቸው እንዳይደነድን ይህንን ነገር ወደኋላ እንዳይመለሱ ይህንን ነገር በድጋሚ ያሳስባቸዋል። እዚህኛው ክፍል ላይ የልብ ድንዳኔ ማለት ለገባቸው እውነት ተገቢውን ምላሽ አለመስጠት፣ መስጠት ሲከብደን፣ ሴንሲቲቭ መሆን ሲከብደን፣ ወይም ደግሞ ለገባን እውነት ከዛ እውነት ጋር ኢንጌጅድ መሆን ሲከብደን ያ የልብ ድንዳኔ ይባላል። የልብ ድንዳኔ የእውቀት ማነስ አይደለም። የገባን እውነት ነገር አለ፣ የተረዳነው የቀመስነው ነገር አለ። ለዛ ለቀመስነው ለገባን እውነት ተገቢውን ምላሽ መስጠት ሲከብደን ያ ደግሞ ምን ይባላል? የልብ ድንዳኔ ይባላል። የልብ ድንዳኔ በአንዴ የሚመጣ ነገር አይደለም፣ በአንዴ የሚከሰት ነገር አይደለም። ቀስ በቀስ ውስጥን እየበላ ውስጥን እያደከመ ልብን እያደከመ ልብን እያጠነከረ የሚመጣ ጉዳይ ነው። ብዙ ጊዜ
አዳዲስ ነገሮች ሲፈጠሩ በጣም ኤክሳይትድ እንሆናለን፣ እንገረማለን፣ ዋው እንላለን። ሳምቲንግ የሆነ ነገር ስንጨርስ አኮምፕሊሽ ስናደርግ በጣም ይገርመናል፣ ደስ ይለናል። ከዛ ትንሽ ሲቆይ እንለምነዋለን። ልክ እንደዛ ለእግዚአብሔር ቃል ለገባን እውነት ላላወቅነው አይደለም፣ ለገባን ለተረዳነው ለዛ እውነት ተገቢውን ምላሽ መስጠት ሲከብደን ውስጣችን እየቀዘቀዘ ሲመጣ፣ ውስጣችን እየደከመ ሲመጣ አክቲቭ መሆን ሲያቀም ያው የለመድነው ነው አይነት ነገር ሲሆን ልክ ኃጢአትም እንደዚህ ነው። መጀመሪያ አካባቢ ላይ ስንደክም ቶሎ ንስሐ እንገባለን፣ ወደ እግዚአብሔር ለመመለስ ልባችን ይጮሃል ቶሎ። ግን ከተወሰነ ጊዜ በኋላ ስንደጋግመው ያንን ኃጢአት እየደከመ ጩኸቱ እየደከመ የልባችን ላይ ያለው ወደ እግዚአብሔር ተመለስ የሚለው ያ ጩኸት እየደከመ ይመጣና ለምንሰማው ለእግዚአብሔር ድምፅ የሚገባ ምላሽ ለመስጠት በጣም እንቸገራለን ማለት ነው። ስለዚህ ይህ የልብ ድንዳኔ ብዙ ጊዜ የሚመጣው ከተለያየ ነገር ሊመጣ ይችላል። በተለይ ለእግዚአብሔር ቃል በጣም ሴንሲቲቭ መሆን ሲከብደን በምንቸገርበት ጉዳይ ነው ማለት ነው። ከሚገጥመን መከራ የተነሳ ወይም ደግሞ ተገቢ ባልሆኑ ስፍራዎች ላይ ስንውል ለገባን ለእግዚአብሔር ቃል ለተረዳነው ለእግዚአብሔር ቃል ተገቢውን ምላሽ መስጠት ሲከብደን፣ ተገቢውን ፍሬ ማፍራት ሲከብደን ቀስ በቀስ እያለ ውስጣችንን እየበላ የሚመጣ ጉዳይ ነው። ስለዚህ ጸሐፊው ሲያሳስብ እምነትና ትዕግስት ይኖራችሁ የተስፋውን ቃል ለመውረስ ይላል። ምንና ምን? እምነትና ትዕግስት። ብዙ ጊዜ እምነትን በተለይ ትዕግስትን በተለይ አድርገን እንይዛለን እና ሁለቱ ነገሮች የሚነጣጠሉ ነገር አይደለም። ያም እግዚአብሔርን ስናምን እግዚአብሔርን ስለማመናችን እምነታችን ሪል ስለመሆኑ የሚታየው በትዕግስት ውስጥ ነው። ክርስትናን በእምነት እንጀምራለን፣ ምንፈጽመው ግን በትዕግስት ነው። እምነታችንን ይዘን እስከ መጨረሻ በመጽናት ነው የተስፋውን ቃል መውረስ የምንችለው። ያው ክርስትናን በእምነት እንጀምርና በትዕግስት እንፈጽማለን። እምነታችን ሪል መሆኑን በትዕግስት እንገልጠዋለን ማለት ነው። ስለዚህ ልንታገስ፣ ትዕግስት በህይወታችን ውስጥ ስራውን እንዲፈጽም በምናልፍበት መከራም ሆነ ስደት ሆነ የህይወት ውጣ ውረድ ውስጥ ትዕግስትን እምነታችን ሪል መሆኑን ለማረጋገጥ ለማጽናት በርትተን የተስፋውን ቃል ለመውረስ ትዕግስት መሰረታዊ ጉዳይ ነው። እንደውም የያዕቆብ መልእክት ምዕራፍ 1 ቁጥር 2 ጀምሮ ላንብብና እስከ 4 እንዲህ ይላል። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩ። ምክንያቱም የእምነታችሁ መፈተን፣ እዚህ ጋርም እምነትን ያነሳል። የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም የማይጎድላችሁ ፍጹማን እና ሙሉዋን እንድትሆኑ ትዕግስት ስራውን ይፈጽም ይላል። ትዕግስት ስራውን ይፈጽም። እምነት አለኝ ያለ ሰው እምነቱን በትዕግስት ሊያጸና ይገባል። እምነቱን በትዕግስት ሊገልጥ ይገባል። ስለዚህ ትዕግስት መሰረታዊ ጉዳይ ነው። የተስፋውን ቃል ለመውረስ ያመንነውን ያንን እውነት ይዘን ልንታገስ፣ በጽድቅ ለመቆም እግዚአብሔርን በመፍራት በቅድስና በመመላለስ የእግዚአብሔርን ሐሳብ በህይወታችን ላይ በመለማመድ ልንታገስ እና በትዕግስት ውስጥ ደግሞ ትዕግስት ስራውን በእኛ ላይ እንዲፈጽም ሙሉዋን እንድንሆን ምንም የማይጎድለን እንድንሆን ለትዕግስት ለመታገስ ስፍራ ልንሰጥ ይገባል። ወንድሞቹ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም እዛ ውስጥ ነው እምነታችሁ የሚሰራው። እዛ ውስጥ ነው ትዕግስት ስፍራ አግኝቶ ስራውን የሚፈጽመው ይላል ያዕቆብ። ስለዚህ እዚህ ክፍል ላይም ዕብራውያን ላይም ሲናገር በቃ ጠንክሩ፣ በእምነትና በትዕግስት ነው የተስፋ ቃል የሚወረሰው። ወረድ ብለን እዚህ ዕብራውያን 6 ላይ ከቁጥር 13 ጀምሮ ስናነብ ራሱ የትዕግስትን ጉዳይ ያነሳል። እናንብበው እስቲ ቁጥር 13 ዕብራውያን ምዕራፍ 6 ቁጥር 13
እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። እንዲህም አለ፣ በእርግጥ ባርካለሁ፣ ዘርህንም አበዛዋለሁ አለ። እግዚአብሔር ተስፋ ሰጠው ለማን? ለአብርሃም። እንደውም ከእርሱ በላይ የሚምል ስለሌለ በራሱ ምሎ ነው የተስፋን ቃል የሰጠው እግዚአብሔር ለአብርሃም። ከዛ ቁጥር 15 ላይ ምን ይላል? አብርሃምም በትዕግስት ከጠበቀ በኋላ የተስፋውን ቃል አገኘ። በምን ከጠበቀ? በትዕግስት። የእምነት አባቶች የሚታወቁት በትዕግስታቸው ነው። እግዚአብሔርን አምነው ያንን እምነታቸውን የሚያጸኑት ሪል መሆኑን የሚገልጡት በትዕግስት ነው። እግዚአብሔርን የተናገረው የተስፋን ቃል የሰጠው ፍጹም የሆነው እግዚአብሔር፣ ኃያል የሆነው እግዚአብሔር፣ ሁሉን ቻይ የሆነው እግዚአብሔር ተናገረ። አብርሃም ግን የወረሰው ምንድነው? በትዕግስት ጠብቆ ነው። የተስፋውን ቃል እግዚአብሔር የተናገረውን የተስፋ ቃል የወረሰው በትዕግስት ጠብቆ ነው። ስለዚህ አሁንም ቢሆን የተስፋውን ቃል የምንወርሰው በትዕግስት ጠብቀን ነው። የእምነት አባቶችን እናንሳ፣ እነ ሙሴን እንመልከት፣ ህይወታቸውን እንመልከት። በትዕግስት የተሞላ ነው። እነ ዳዊትን ነቢያትን እንመልከት፣ በትዕግስት የተሞላ ነው። ኢቭን ጌታ ኢየሱስ ክርስቶስ መዳናችንን በትዕግስት ነው የፈጸመው በመስቀል ላይ። እንደዚሁም ደግሞ ሐዋርያት ራሱ ወንጌልን እየተናገሩ በትዕግስት ነው ድል እያደረጉ ሲኖሩ የነበሩት። ዛሬም ቢሆን ህይወታችንን የምናየው የእግዚአብሔርን ቃል ለመውረስ፣ የተስፋውን ቃል ለመውረስ፣ እግዚአብሔር የነገረንን ያወራንን ያንን ነገር ለመውረስ የግድ ትዕግስት ያስፈልጋል። ትዕግስት በህይወታችን ስራውን እንዲፈጽም ልንፈቅድለት ይገባል። ትዕግስት ስራውን ይፈጽም። አሁን ባነበብንበት ክፍል ላይ እንደምንመለከተው እግዚአብሔር ታላቅ ነው። እግዚአብሔር ሁሉን ቻይ ነው። የእግዚአብሔር ተስፋ እውነተኛ ነው። ግን ኢትስናት አውቶማቲካሊ የሚሆን ነገር አይደለም። ጊዜ ይወስዳል። መሀል ላይ አለ። በዮሴፍ ህልምና በህልሙ መፈጸም መሀል ላይ ጊዜ አለ። ትዕግስት አለ እዛ መሀል ላይ። የተስፋውን ቃል በመስማት ወይም ደግሞ በመቀበልና የተስፋውን ቃል በመውረስ መካከል ልዩነት አለ። የተስፋውን ቃል እንሰማለን፣ እግዚአብሔር ይነግረናል። ግን የተስፋውን ቃል የምንወርሰው ግን በትዕግስት ነው። ዛሬ ልሞግታችሁ ነው በእግዚአብሔር ቃል። እምነት አለን፣ እግዚአብሔርን አምናለሁ፣ ኢየሱስ ክርስቶስ የህይወቴ ጌታ ነው የምንል ትዕግስት በህይወታችን ስራውን እንዲፈጽም ፈቃደኞች ነን ወይ? ለዛ ካልሆነ አስቸጋሪ ነው። የምንጸናው በትዕግስት ነው። የምንጸናው በትዕግስት ነው። የተስፋውን ቃል የምንወርሰው እምነትና ትዕግስት፣ እምነታችንን በትዕግስት እየገለጥን ነው። ህይወታችንን እንመልከት፣ ራሳችንን እንመርምር። የእምነት አባቶች ያስተማሩን እምነታቸውን በትዕግስት ሲያጸኑ ነው። ጌታ ኢየሱስ ክርስቶስም በዛው ልክ ነው፣ በዛው መንገድ ነው። እኛስ ዛሬ ለትዕግስት ስፍራ እየሰጠን ነው ወይ? ምንም የማይጎድልብን የምንሆነው በትዕግስት ውስጥ ነው፣ እምነታችንን በትዕግስት ስናጸና። ስለዚህ በእግዚአብሔር ቃል ሞግታችኋለሁ። እስከ መጨረሻ መጽናት የምንችለው በትዕግስት ነው። መታገስ፣ ለቅድስና በመቆም መታገስ፣ በጽድቅ በመቆም መታገስ፣ በቅድስና በመቆም መታገስ፣ እግዚአብሔርን በመፍራት በመቆም መታገስ። የእግዚአብሔር ሐሳብ የእግዚአብሔር ምክር ይበልጣል በማለት መታገስ። ልዩ ልዩ መከራ ቦታችንን ሊነቀንቅ፣ እምነታችንን ሊነቀንቅ፣ መንገዳችንን ሊነቀንቅ የሚመጣውን ያንን መከራ በትዕግስት ልናሸንፍ፣ በትዕግስት ድል ልንነሳና የተስፋውን ቃል ልንወርስ ይገባል። ስለዚህ ወገኖቼ የተለያየ መከራ ውስጥ እያለፍን ነው፣ የተለያየ መንገድ ውስጥ እያለፍን ነው። አይዟችሁ፣ የተስፋውን ቃል ለመውረስ በትዕግስት እንጸናለን። የጌታ ጸጋ ይርዳን። ተባረኩ።